ሰላም የቻናላችን ተከታታዮች ዶክተር በረከት ነኝ። ዛሬ ስለ ጨጓራ ባክቴሪያ ኢንፌክሽን እናያለን። በተደጋጋሚ የሚከሰት ሆድ ማቃጠል፣ ምግብ ከበሉ በኋላ የሚነሳ ሆድ ህመም እንዲሁ ካለባችሁ የጨጓራ ባክቴሪያ ኢንፌክሽን ህመም ምልክቶች ሊሆኑ ስለሚችሉ ቪዲዮውን እስከ መጨረሻ እንድታዩ ጋብዛችኋለሁ። እንግዲህ የጨጓራ ባክቴሪያ የሚባለው ኤች ፓይሎሪ የሚባል ባክቴሪያ ነው። በተለየ መልኩ የጨጓራችንን የውስጥ ግድግዳ እንዲሁም የትንሹን አንጀት የመጀመሪያውን ክፍል የውስጥ ግድግዳ ላይ ጉዳት የማምጣት አቅም ያለው የባክቴሪያ አይነት ነው። ይህን ጉዳት በማምጣት የጨጓራ ህመም እንዲሁም የጨጓራ ቁስለት፣ አንዳንድ ጊዜ ደግሞ በጣም አልፎ አልፎ የጨጓራ ካንሰር የማምጣት አቅም ያለው የባክቴሪያ አይነት ነው። ይህ ባክቴሪያ በዓለማችን ላይ በሚገኙ አትሊስት በ50 በመቶ በሚሆኑ ሰዎች ላይ በጨጓራቸው ውስጥ የሚገኝ የባክቴሪያ አይነት ነው። ነገር ግን በአብዛኞቹ ላይ ምንም አይነት የህመም ምልክት አያመጣም። ነገር ግን በተወሰኑት ላይ የህመም ምልክት ያመጣል። ለምን ግማሹ ላይ እንደሚያመጣ ለምን ግማሹ ላይ እንደማያመጣ በግልጽ የሚታወቅ ነገር የለም። ነገር ግን የተወሰኑት ላይ ብቻ ነው የህመም ምልክት የሚያመጣው። ይህ የጨጓራ ባክቴሪያ የሚተላለፈው የተበከለን ውሃ ወይም የተበከለ ምግብ በመመገብ ነው። እንግዲህ ምልክቶቹ ብዙ ጊዜ ከሌሎች የጨጓራ ህመም ምልክቶች ጋር ይመሳሰላሉ። ከምልክቶቹ ውስጥ አንደኛው እና ዋነኛው የሆድ ማቃጠል ነው። ከዛም በተጨማሪ ሆድ ውስጥ ምቾት መንሳት፣ ሆድ መንፋት፣ ትንሽ እንደበሉ ሆድ መሙላት፣ የምግብ ፍላጎት ማጣት፣ ማቅለሽለሽ፣ ማስመለስ፣ አንዳንድ ጊዜ ደግሞ ጨጓራ ውስጥ ቁስለት በማምጣት ይህ ቁስል የሚደማው ከሆነ የደም ማነስ ምልክቶችንም ሊያመጣ ይችላል። ስለዚህ ይህ ምልክት ያለባቸው ሰዎች ወደ ጤና ተቋም በመሄድ ቀለል ያለ ምርመራ በማድረግ ይህ የጨጓራ ባክቴሪያ በጨጓራቸው ውስጥ መኖሩና ለመኖሩን ቼክ ማድረግ ይችላሉ። ብዙ ጊዜ ሆስፒታል ውስጥ የደም ምርመራ እንዲሁም የስቱል ወይም የሰገራ ምርመራ በማድረግ በቀላሉ ይህ የጨጓራ ባክቴሪያ መኖሩና አለመኖሩን ቼክ ማድረግ ይቻላል። እንግዲህ በምርመራ ይህ የጨጓራ ባክቴሪያ እንዳለ ከተረጋገጠ መታከም ይቻላል። ነገር ግን ይህ የጨጓራ ባክቴሪያ በምርመራ ያለባቸው በሙሉ መድኃኒት መውሰድ አይጠበቅባቸውም። መድኃኒት ለመውሰድ ይህ ጨጓራ ባክቴሪያ የጨጓራ ህመም እንዲሁም ጨጓራችን ላይ ቁስል ማምጣት ይኖርበታል። ነገር ግን አንዳንድ ጊዜ ምንም ህመም ምልክት ሳይኖር ነገር ግን በቤተሰብ ውስጥ ጨጓራ ካንሰር ታሪክ ካለ ያለ ምንም ምልክት ይህን ባክቴሪያ ለማጥፋት መድኃኒት መውሰድ ይኖርባቸዋል። ይህ መድኃኒት ብዙ ጊዜ ለ14 ቀን የሚወሰድ መድኃኒት ነው። ብዙ ጊዜ 3 እና ከዛ በላይ አይነት መድኃኒት ነው የሚሰጠው። ከዚህ ውስጥ ሁለቱ ጸረ ባክቴሪያ ወይም ይህን የጨጓራ ባክቴሪያ ለማጥፋት የሚጠቅሙ መድኃኒቶች ናቸው። አንደኛው ግን የጨጓራን የአሲድ መጠን የሚቀንስ መድኃኒት ነው የሚታዘዘው። ብዙ ጊዜ ይህን መድኃኒት የሚጀምሩ ሰዎች ያቋርጡታል። ወደ 50 በመቶ የሚሆኑት ያቋርጡታል። ምክንያቱም ደግሞ የመድኃኒቱ የጎንዮሽ ጉዳት ነው። ይህ የጎንዮሽ ጉዳት የሆድ ውስጥ ቁርጠት ማምጣት ሊሆን ይችላል። አንዳንድ ጊዜ ደግሞ ማስቀመጥም ሊያመጣ ይችላል። ነገር ግን መድኃኒቱን ከማቆም ይልቅ ከሐኪም ጋር በመነጋገር መጠኑን ወይም ዶዙን በማስተካከል እንዲሁም መድኃኒቱን የሚወስዱበትን ጊዜ ወይም ታይሚንጉን በማስተካከል መድኃኒቱን ያለማቋረጥ እስከ መጨረሻ መውሰድ ያስፈልጋል። ስቲል ይህን መድኃኒት ወስደው እንኳን አንዳንድ ጊዜ ሙሉ ለሙሉ ይህ የጨጓራ ባክቴሪያ ላይጠፋ ይችላል። ስለዚህ ከሐኪም ጋር በመነጋገር ሌላ ተጨማሪ ወይም ተለዋጭ መድኃኒት መውሰድ ይችላሉ። በዚህ መሰረት የጨጓራ ባክቴሪያ ኢንፌክሽን መታከም ይቻላል። እዚህ ጋር ማስተዋል ያለብን ነገር የጨጓራ ህመም በጨጓራ ባክቴሪያ ኢንፌክሽን ብቻ አይመጣም። ስለዚህ የጨጓራ ባክቴሪያን ታክመውም ህመሙ ላይጠፋ ይችላል። ስለዚህ ሌሎች የጨጓራ ህመም የሚያመጡ ምክንያቶች እንዲሁም ህክምናቸውን ሌላ ቪዲዮ ሰርቻለሁ። እሱን እንድታዩት ጋብዛችኋለሁ። ከወደዳችሁ ላይክ እንዲሁም ቻናላችንን ሰብስክራይብ ያድርጉ። መልካም ጊዜ